እነሱ በሮማውያን ስቃይ ውስጥ በእነሱ እስራት ውስጥ ስላሉ ከነዚህ ከሮም ነፃ አይወጣንም ወይ ብለው የሚያስቡት ንጉሱ ለኛ መሲሁ ለነሱ ብቻ አይደለም ለኛም የተረፈው የሚተርፈውም ለብዙሃን እሱን ሳይሆን ስለራሳቸው ነበር ያስባሉት። ከዚህ ጭንቅ አድነንም ወይ ከዚህ ጭንቅ ነፃ ያወጣንም ወይ? ዛሬ ለአንድ ሰው መልእክት አለኝ። እግዚአብሔር ያልሰጣችሁን ተስፋ ዛሬ እዚህ እናራግፈዋለን። ጳውሎስ እፉኝቱን እሳቱ ላይ እንደጣለው ዛሬ ስንጸልይ እሳቱ ላይ ይወድቃል። ተስፋ እግዚአብሔር ያልሰጣችሁን ተስፋ ዛሬ በመንፈስ ቅዱስ ኃይል ረግጠነው እንወጣለን። ጌታ ሲባርካችሁ ብዙ ጊዜ ካላችሁ ነገር ላይ ነው የሚባርካችሁ። ያላችሁን ነገር በእጃችሁ ወይ ደግሞ አስተዳድሩት የተባላችሁት ነገር እናንተ ውስጥ ሞልቶ እያለ ግን አይታያችሁም። አሴታችሁ ሚስዩዝድ ይሆናል፣ አቢዩዝ ይሆናል። ጊዜያችሁ ዝም ብሎ ይጠፋል። ወይም ደግሞ እኮ ቀይራችሁት ወደ ፋይናንሻል ብልጽግና ሊያስገባችሁ የሚችል በረከት አጠገባችሁ እያለ እሱን አታዩትም። ለዛ ነገር ያላችሁ ምኞት ይሟሽሻል፣ ይጠፋል። ለዛ ነገር መልቲፕላይ አድርጋችሁ አባስታችሁት ማድረግ የምትችሉትን ነገር እንዳታደርጉት የሆነ ነገር መጥቶ ይደፍናችኋል። እጆቻችሁን አንሱ በኢየሱስ ስም። አናንያስ ሄዶ ጳውሎስን ሲጸልይ ከዓይኑ እንቅርፊት እንደወደቀ በኢየሱስ ክርስቶስ ስም ብስጭትን ዛሬ ጣልኩት። ንዴትን ዛሬ ከዓይናችሁ ላይ ጣልኩት። ከአእምሮአችሁ ላይ ጣልኩት። ከአስተሳሰባችሁ ላይ ጣልኩት። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እስኪ ከጎን ያለውን ሰው ዛሬ በሉት። ዛሬ ጌታ ባንተ ላይ ድንቅን ነገር ያደርጋል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ዛሬ ደግሞ ሕያው ተስፋ በሚል ቃል ወደ ኤሞስ ወይ ደግሞ ወደ ዓላማ መመለስ በሚል አርዕስት አጭር ቃል እንካፈልና የጌታን ራት እንወስዳለን። መጽሐፍ ቅዱስም በአንደኛ ጴጥሮስ 3:4 ላይ እናወጣና የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ ይላል። አሜን ነው። የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። እርሱ ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስት እንደገና ወለደን ይላል። ክብር ለኢየሱስ ይሁን። እዚህ ጋር ምክንያት የምትለዋ ነገር በጣም ደስ ትለኛለች። የጌታ ኢየሱስ ክርስቶስ ከሞት የመነሳት ምክንያቱ ይላል። ክብር ለኢየሱስ ይሁን። አሜን ነው። በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ በሰማይ ለማይበላሽ በሰማይ ለማይለወጥ ርስት እንደገና ወለደን። የሱ የመሞቱ ምክንያት ለደከመ ተስፋ፣ ለሞተ ተስፋ፣ ለተበላሸ ተስፋ፣ ለማይሆን ተስፋ፣ ግራ ለተጋባ ተስፋ ሳይሆን ለሕያው ተስፋ ማሩሻንቶ ሶኮሮዲቫ ለሕያው ተስፋ። ቆይ ተስፋን ተወውና ለሕያው ለሚኖረው ኤግዚስት ላደረገው አክቲቭ ለሆነው ለሚንቀሳቀሰው ለሚያበራው ሻይን ለሚያደርገው ለሕያው የሆነው ተስፋ። ይሄ ቃል ዛሬ ከገባችሁ በሕይወታችሁ ውስጥ ሊይዛችሁ የሚችል ምንም ነገር አይኖርም። አሜን ነው። አሜን ነው ወይ? አሜን ነው ወይ? ዛሬ ነፃ የምትወጣ ነፍስ አለች። በዚህ ቦታ ላይ ቃሉ እየተሰበከ ነፃ የምትወጣ ነፍስ አለች። በመንፈሴ የሚቅበዘበዝ ነገር ያለው ጌታ ግን ወጋው በኢየሱስ ስም። ማንቶሶ ኮሲያ ዲቫ ለሬሄንሶ ኢዛዙንታ ሩሻ አሮሴ ከሬዲቫ ሩሳ የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ካለ በኋላ ሐዋርያው ጳውሎስ
እርሱ ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት ከሞት የመነሳቱ ምክንያት ለሕያው ተስፋ በሚሆን የአዲስ ኪዳን በሰማይ የምናገኘው ርስታችን፣ ለማይጠፋው ርስታችን፣ ለማይበላሸው ርስታችን ዳግመኛ ወለደን። ሉቃስ 24:21 ላይ እንሂድ። እኛ ግን እስራኤልን ይበዣል ብለን ተስፋ ያደረግነው እርሱ ነበረ። እኛ ግን እስራኤልን ተስፋ አድርገነው ይበዣል ብለን ተስፋ አድርገነው የነበረ እርሱን ነበረ። ኮንቴክስቱ እንዲገባችሁ አንዴ ቶሎ ከ13 እስከ 30 ያለውን ቶሎ ላንብብና ሁላችንም በአንድ መንፈስ ውስጥ ሆነን ለምንድን ነው እንዲያሉትን ለመገንዘብ ከዛ ወደ አራቱ ነጥቦች እንገባለን። በኤማሁስ መንገድ ላይ ይልና 13 ላይ በዚሁ ቀን ከደቀ መዛሙርቱ ሁለቱ ከኢየሩሳሌም 11 ኪሎ ሜትር ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር። እነርሱም ስለሆነው ነገር ሁሉ እርስ በራሳቸው ይነጋገሩ ነበር። እየተነጋገሩና እየተወያዩም ሳለ ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ጀመረ። ነገር ግን እንዳያውቁት ዓይናቸው ተይዞ ነበረ። 17 ላይ እርሱም እየሄዳችሁ መንገድ ላይ እርስ በርስ እንዲህ የምትወያዩት ምንድን ነው አላቸው። እነርሱም በሐዘን ክው ብለው ቆሙ። ከእነርሱም አንዱ ቀለዮጳ የተባለው በእነዚህ ቀናት እዚህ በኢየሩሳሌም የሆነውን ነገር የማታውቅ አንተ ብቻ ለአገሩ እንግዳ ከሆንክ ሲል መለሰለት። እርሱም የሆነውን ነገር ምንድን ነው አላቸው። እነርሱም እንዲህ አሉት፣ እግዚአብሔር በሰው ሁሉ ፊት በተግባርና በቃል ብርቱ ነቢይ ስለነበረ ስለ ናዝሬቱ ኢየሱስ ነው። እርሱን በእግዚአብሔርና በሰው ሁሉ ፊት በተግባርና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ ነው። እርሱ የካህናት አለቆች ገዢዎች ለሞት ፍርድ አሳልፈው ሰጡት፣ ሰቀሉትም። እኛ ግን እስራኤልን ይበዣል ብለን ተስፋ ያደረግነው እርሱ ነበረ። ከሁሉም በላይ ደግሞ ይህ ከሆነ ዛሬ 3ኛው ቀን ነው። ደግሞም ከኛ መካከል አንዳንዱ ሴቶች አስገረሙን። እነርሱም ማልደው ወደ መቃብር ሄደው ነበረ። ሥጋውንም ባጡ ጊዜ መጥተው እርሱ በሕይወት እንዳለ የነገራቸውንም መልእክት በራእይ እንዳዩ አወሩልን። ከኛም መካከል አንዳንዶቹ ወደ መቃብሩ ሄደው ልክ ሴቶቹ እንዳሉት ሆኖ አገኙት፣ እርሱን ግን አላዩትም። እርሱም እንዲህ አላቸው፣ እናንተ የማታስተውሉ ሰዎች፣ ልባችሁ ነቢያት የተናገሩትን ሁሉ ከማመን የዘገየ ክርስቶስ ይህንን መከራ መቀበልና ወደ ክብርም መግባት አይገባውምን? 27 ላይ ከሙሴና ከነቢያት ሁሉ ጀምሮ በቅዱስ መጽሐፍት ሁሉ ስለ እርሱ የተጻፈውን አስረዳቸው። ወደ ሚሄዱበትም መንደር በተቃረቡ ጊዜ ኢየሱስ አልፎ የሚሄድ መሰለ። እነርሱ ግን ምሽት እየተቃረበ ቀኑም እየመሸ ስለሆነ ከእኛ ጋር እደር ብለው አጥብቀው ለመኑት። ስለዚህ ከእነርሱ ጋር ለማደር ገባ። 30 ላይ አብሯቸውን በማዕድ በተቀመጠ ጊዜ እንጀራውን አንስቶ ባረከ፣ ቆርሶም ሰጣቸው። በዚህ ጊዜ ዓይናቸው ተከፈተ፣ አወቁትም። እርሱም ከእነርሱ ተሰወረ። እነርሱም በመንገድ ላይ ሳለን እያነጋገረን ቅዱስ መጽሐፍትንም ገልጦ ሲያስረዳን ልባችን ይቃጠል አልነበረምን? ተባባሉ። ግሎሪ ቢ ቱ ጂሰስ። ዛሬ ተስፋ ያጣችሁበት ነገር ላይ ተስፋን አግኝታችሁ ትወጣላችሁ። ሁለት አይነት ተስፋ አለ። ሕያው ተስፋ ወይ ደግሞ የሚያወላውል የሞተ ተስፋ አለ። ይሄ ሕያው የሆነው ተስፋ በእግዚአብሔር ቃል ላይ የተመረኮሰ ነው። ይሄ ሕያው ያለው ተስፋ ጴጥሮስ እንዳለው የሚወርሰውን ነገር ሰማያዊ ነገር ተስፋ ስላደረገ በሚመጡት ነገሮች ግራ አይጋባም። ይሄ ሕያው የሆነው ተስፋ የተመሰረተው በክርስቶስ በትንሣኤ ኃይል ላይ ነው። ይህ ሕያው የሆነው ተስፋ በዓለማዊ ነገሮች ግራ አይጋባም። ያኛውን ተስፋ ግን ስታዩት ሉቃስ 24:21 ላይ የተናገሩት እኛ ግን ተስፋ አድርገን የምንጠብቀው የነበረውን የሚለው ነገር ተስፋ ያደረጉበት ነገራቸው አልፏል፣ በኗል ማለት ነው። ተስፋ አድርገን እንጠብቀው የነበረው ነገር፣ ተስፋ
የሰው ተስፋ ነው የኛው። ኢማጂን እነዚህ ሰዎች ከጌታ ኢየሱስ ክርስቶስ ጋር አብረው ነበሩ። በእግዚአብሔርና በሰው ፊትን ድንቅና ታምራትን የሚያደርግ ነቢዩ ኢየሱስ እስራኤልን ይበዣታል ብለን ስናስብ እሱ ግን ሞተ አሉ። ሻካታሳ ይህ የሰው ተስፋ ነው። የሰው ተስፋ ሞቶ ይቀራል። የሰው ተስፋ አያልፍም። በእነሱ አስተሳሰብ ጌታ ኢየሱስ ክርስቶስ የመጣው እስራኤልን ሊበዣትና በእስራኤል ላይ ሊነግስ እንደሆነ ያስቡና ይጠብቁ ስለነበረ ይህ የእስራኤል ንጉሥ ሞተ ብለው የነሱ ነገር እዛ ጋር በቃ። ሐዋርያው ጴጥሮስ ሄዶ መነሳቱን አይቷል። ከኛም መካከል አንዳንድ ሴቶች ሄደው በመቃብር ላይ አላገኙትም፣ እንሆ የለም ብለው መላእክት መስክሮላቸዋል የሚለውን ነገር ሰምተውም ተስፋቸውን አድሰው ሊጠብቁት አልቻሉም። በቃ ብለው ወደ ኤማሁስ መሄድ ጀመሩ። በቃ አንተ እንግዳ ነህ እንዴ? የተደረገውን ነገር አታውቅም? ይህም ከሆነ እኮ 3ኛው ቀኑ ነው። በ3ኛው ቀን ከሞተ በ3ኛው ቀን እንደሚነሳ ግን ረስተውታል። ይህም ከሆነ 3ኛው ቀን ነው። 3ኛው ቀን ሆኖ እንዴት አንተ ይህንን አታውቅም? እንግዳ ነህ እንዲህ አሉት። የመጀመሪያው ነጥብ የሰው ተስፋ ነው። የሰው ተስፋ ነው። የሰው ተስፋና የመለኮት ተስፋ ይለያያል። የሰው ተስፋ በሚታየው ነገር ላይ ነው ዲፔንድ የሚያደርገው። የሰው ተስፋ የሆነ ነገር ሲበላሽ ይደክምና ይጠፋል፣ ይሞታል። የሰው ተስፋ የተመሰረተው በትንሣኤው ጉልበት ላይ ሳይሆን የሰው ተስፋ የተመሰረተው በስሜት ላይ ወይ ደግሞ በሚያየው ነገር ላይ ነው፣ በሁኔታው ላይ ነው። ስለዚህ ይህንን እነሆ አልዓዛርን ከሞት ያስነሳው እነሆ በኋላ እየተራመደው ሊሞት አይችልም፣ ይህ ንጉሳችን ነው፣ እስራኤልን ሊበዥ የመጣው ብለን የምናስበው መስቀል ላይ ተሰቅሎ ከሞተማ ተስፋ የለንም ብለው አቋርጠው ሄዱ። እነሱ ያሰቡት የሱን መንግስት ያለ መስቀል፣ እነሱ ያሰቡት የሱ መንግስት ያለ ቻሌንጅ ያለ ጽዋ የሚገባ ስለመሰላቸው ኖ በቃ የለም አሉ። ይህ የሰው ተስፋ ነው። ጌታ ግን ታማኝ ነው። ጌታ ግን ታማኝ ነው። የሰው ተስፋን መጣና ማቶሶ ኮሴፔ ይወላችሁ። የሰው ተስፋ ለመሞት የሆነ ነገር ያስፈልጓል። ሌላ የመለኮት ተስፋ መምጣት አለበት። በውስጣችሁ ያለው የተመለከታችሁት ያሰባችሁት ጌታን ከተቀበላችሁ ጀምሮ እነሆ ዳግመኛ መወለዳችን ወደ ሰማይ የምናገኘው የማያልቀውን ርስት የማይጠፋውን የማይወሰደውን ርስት መጀመሪያ ካልተመኘን እነሆ የምንጠብቀው ነገር ይህ የምድር ነገር ብቻ ከሆነ አያስፈልግም እያልኩ አይደለም። በመጀመሪያ ማስቀደም ያለብንን ካላስቀደምን ግን በዚህኛው አንረካም። በዚህኛው ስለማንረካ ግራ ይገባንና ኮንፊውዝድ ሆነን የሆነ ነገር ውስጥ እንገባለን። ያንን ለማድረግ ግን አንድ ሌላ ነገር መግባት አለበት። ምን መግባት አለበት? ዮሐንስ 12:24 ላይ ያቺ ስንዴ ግን ካልወደቀችና ካልሞተች ልታፈራ አትችልም። በውስጣችን ያለው እኛ ያስገባነው የኛ ተስፋ ካልሞተ፣ የኛ ተስፋ ካልተቀበረ የሱ ተስፋ ሊነግስ አይችልም። What does the word says? እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። ክብር ለኢየሱስ ይሁን። መጀመሪያ ዛሬ ምን ጸልየው ምንድነው? በእኛ ውስጥ ያለው እኛ ራሳችን ያስቀደምነው እኛ የሳልነው እኛ የተቀበልነው ለዚህኛው ብቻ ነው የሚሄደው ብለን ኤክስፔክት ያደረግነው ተስፋ ማለት በእርግጠኝነት ለማግኘት የምንሄድበት ኤክስፔክቴሽናችን ኮንፊደንስ ኖሮን ይህ ነገር ይሆናል የምንለው ነገር ያ ግን የእግዚአብሔር ሳይሆን የራሳችን ሊሆን ይችላል። ሰዎቹ እኮ ያላችሁ አልተሳሳቱም። ሰዎቹ እኮ ተስፋቸው ትክክል ነው። ዓላማው ወይ ደግሞ ግንዛቤያቸው የተሳሳተ ነው። ጌታ ኢየሱስ ክርስቶስ
በዓለም ላይ ሊነግስ መምጣቱ አይቀርም። ለመንገስ ኢየሩሳሌም የሚመጣበት ጊዜና እነሱ እየጠበቁበት ያለው ጊዜ ግን ይለያያል። እነሱ በሮማውያን ስቃይ ውስጥ በእነሱ እስራት ውስጥ ስላሉ ከነዚህ ከሮም ነፃ አይወጣንም ወይ ብለው የሚያስቡት ንጉሱ ለእኛ መሲሁ ለእነሱ ብቻ አይደለም ለእኛም የሚተርፈውም ለብዙሃን እሱን ሳይሆን ስለ ራሳቸው ነበር እያስቡ ያሉት። ከዚህ ጭንቅ አድነንም ወይ? ከዚህ ጭንቅ ነፃ ያወጣንም ወይ? ዛሬ ለአንድ ሰው መልእክት አለኝ። ተስፋ እግዚአብሔር ያልሰጣችሁን ተስፋ ዛሬ እዚህ እናራግፈዋለን። ጳውሎስ እፉኝቱን እሳቱ ላይ እንደጣለው ዛሬ ስንጸልይ እሳቱ ላይ ይወድቃል። ተስፋ እግዚአብሔር ያልሰጣችሁን ተስፋ ዛሬ በመንፈስ ቅዱስ ኃይል ረግጠነው እንወጣለን። እንደዛችኛዋ ስንዴ ካልሞተች ለብዙ ዘር ማፍራት አትችልም እንደተባለው በአንተ ውስጥ ቤተ ክርስቲያንን የመትከል ትልቅ ኃይል ትልቅ ጸጋ እያለ ፎከስ ያደረክበት ግን የእግዚአብሔር ተስፋ ሳይሆን አሜሪካ ትሄዳለህ ብሎ ለተነበየልህ ትንቢት የምትጓጓ ከሆነ ወስነ ግን ዛሬ እፉኝቱን ማራገፍ አለብን። ስለዚህ የመጀመሪያው ነገር የሰው ተስፋ ሊሞት ይገባል። ጌታ ሆይ እስኪ በሉ፣ ጌታ ሆይ አንተ ያልሰጠኸኝ ያላሳየኸኝ በኔ ምኞት የቀረጽኩት ተስፋ ዛሬ ጣልኩት። ክብር ለኢየሱስ ይሁን። ለጌታ ክብር ስጡ እስኪ። የሰው ልጅ ተስፋ ፈተናን ነው የሚያመጣው። ሁለተኛው ነጥብ 17 ላይ አንተ እንግዳ ነህ እንዴ ከማለታቸው በፊት ወዴት እየሄዳችሁ ነው ሲል በስጭተው ደንግጠው ነው የሚለው። ተስፋቸው አይሞትም ያሉት ኢየሱስ፣ አይሞትም ያሉት ነቢይ ስለሞተባቸው ተስፋቸው በኖ ደንግጠው ተናደዋል። ተስፋ ራሱ እኮ ግን ከነሱ ጋር እየሄደ ነው። ተስፋ ከነሱ ጋር እየሄደ ስለምንድን ነው የምትወያዩት? ምንድነው? ስለምንድን ነው የምታወሩት? ንዴትና ብስጭት ተስፋቸውን ስላስቆረጣቸው አጠገባቸውን ያለው ራሱ ማየት አልቻሉም። ሁለተኛው ነጥብ ንዴትና ብስጭት። ይህ ነገር አልተሳካልኝም እንዴ? ጌታ ወይ እንደዚህ ብለኝ የለም እንዴ? የእሱ ተስፋ ነው? ያንተ ተስፋ ነው? የነገረ ተስፋ እኔ አላቅም። የማን ተስፋ ነው? መጀመሪያ ግን የእሱ ተስፋ ላይ እንሰካ። እንዲህ ካልከኝ እኮ ዘመናትን አድርገህ የለም እንዴ? ለምንድን ነው ይህ ማይሆነው? ጌታ ወይ 30 ሚሊዮን ጴንጤ እዚህ ሀገር አለ። 30 ሚሊዮን እኮ አሜሪካ ሄድም 30 ሺህ ነው ከሄደ በ10 ዓመቱ 30 ሺህ ነው ዲቪ ደርሶት ከሄደ። አንዳንዶቻችን በቃ አሜሪካዊ ነው ብለን ቁጭ አንልም እንዴ? በቃ እኔ ራሴ አሜሪካ ነኝ አንልም እንዴ? እኔ ውስጥ ያለው ትልቅ ነው በቃ ጸጋ ይገለጥና እኔ ጠራቸዋለሁ አንልም እንዴ? በቃ እኔ ጠራቸዋለሁ አመጣቸዋለሁ ጌታ በቃ የኔ ተስፋ ይቅርና የኔ ነገር ይቀዝቅዝና የኔ ነገር ይቆይና ያንተ ነገር ግን ይቅደምልኝ ጌታ ወይ ያንተ ነገር ግን ይሁንልኝ። ባስቀመጥከኝ ቦታ ላይ ታማኝ ሆኜ እሰራለሁ ጌታ ሆይ። እነዚህ ሁለቱ ግን ወደ ኤሞስ የሚሄዱ ሰዎች ተናደዋል። ከመበሳጨታቸው የተነሳ ተስፋ መጥቶ ስለማን ነው የምትነጋገሩ ሲላቸው አንተ እንግዳ ነህ እንዲህ አሉት። ይሄ ሁሉ የተደረገውን ነገር አታይም አታቅም? የት ነበርክ እስካሁን ድረስ? እንደውም ይሄ ነገር ከሆነ እኮ 3ኛው ቀኑ ነው። ከኛም መካከል አንዳንዶቹ ሄደው በቃ ሞቷል እኮ አሉን። ከሞት በኋላ አሸንፎ መነሳት የሚባለውን ነገር ያ እነሱ ይጠብቁት የነበረው ነገር ስለበዛባቸው ምኞታቸው ሻፍኖት ጋርዶታል። እጆቻችሁን አንሱ በኢየሱስ ስም። አናንያስ ሄዶ ጳውሎስን ሲጸልይ ከዓይኑ እንቅርፊት እንደወደቀ በኢየሱስ ክርስቶስ ስም ብስጭትን ዛሬ ጣልኩት። ንዴትን ዛሬ ከዓይናችሁ ላይ ጣልኩት። ከአእምሮአችሁ ላይ ጣልኩት። ከአስተሳሰባችሁ ላይ ጣልኩት። ተበሳጭተዋል። ያ ነገር ለምንድን ነው ያልሆነልኝ? ያ ነገር ለምንድን ነው ያልተሳካልኝ ብለው እየተነዛነዙ ነው።
ሁለተኛው ነጥብ ግን ይኸውላችሁ እሱ ከጎናችሁ ነው። እሱ ከጎናችሁ ነው። ከጎናችሁ ነው። እሱ ከነሱ ጋርም ከጎናቸው መሄድ እንደጀመረ አላቋረጥም። ፎከሳችን ነው ግን ያልተስተካከለው። የትንሣኤውን ጉልበት የትንሣኤው ኃይል አጠገባቸው ወክ እያደረገ ፓሩሻ ካቶስ ዛሬ ድንቅን ነገር ጌታ ያደርጋል። ኢን ማይ ላይፍ ሳገለግል እንዳታልፍ ካለኝ መንፈስ ቅዱስ የሆነ ነገር አለ የሚሰራው ማለት ነው። ሊትራሊ ወክ ላደርግ እየፈለኩኝ አልቻልኩም። ለሚቆቱ ማያልተር ድንቅን ነገር ዛሬ ያደርጋል። ዛሬ ድንቅን ነገር ያደርጋል። የሰው ልጅ ተስፋ እስኪሰቀል ድረስ በትንሣኤ ተስፋ መራመድ አንችልም። በትንሣኤ ተስፋ ለመራመድ የኛን ተስፋ መስቀል አለብን። የክርስቶስ ያው ተስፋ በእኛ ውስጥ እንዲወለድ አንዳንድ ተስፋዎች መሞት አለባቸው። ተስፋ ከጎናቸው እየሄደ ግን አላዩትም። አንዳንድ ጊዜ መልሱ እኛ ጋር ያለ አናየውም። ጌታ ሲባርካችሁ ብዙ ጊዜ ካላችሁ ነገር ላይ ነው የሚባርካችሁ። ያላችሁን ነገር በእጃችሁ ወይ ደግሞ አስተዳድሩት የተባላችሁት ነገር እናንተ ውስጥ ሞልቶ እያለ ግን አይታያችሁም። አሴታችሁ ሚስዩዝድ ይሆናል፣ አቢዩዝ ይሆናል። ጊዜያችሁ ዝም ብሎ ይጠፋል። ወይም ደግሞ እኮ ቀይራችሁት ወደ ፋይናንሻል ብልጽግና ሊያስገባችሁ የሚችል በረከት አጠገባችሁ እያለ እሱን አታዩትም። ለዛ ነገር ያላችሁ ምኞት ይሟሽሻል፣ ይጠፋል። ለዛ ነገር መልቲፕላይ አድርጋችሁ አባስታችሁት ማድረግ የምትችሉትን ነገር እንዳታደርጉት የሆነ ነገር መጥቶ ይደፍናችኋል። ቁጭ ብለን እኮ ጊዜ እናጠፋለን። ዳንቴል ነው የሚባለው። እየሰፋን እኮ በሳምንት አንድ ሹራብ ማውጣት እንችላለን እየሰፋን። ስለዚህ መስፊያው እዚህ ነው ያለው፣ ክሩም እዚህ ነው ያለው፣ ሐሳቡም እዚህ ነው ያለው። ተሰፍቶ የሚሸጠው ወደዛ በረከት ውስጥ እንዳንገባ ግን የሚያሳድገን ነገር አብሮን እያለ አናየውም። እነዚህም ሁለቱ ሰዎች የምንጠብቀው ነገር አዶን ነው። ዛሬ ለሶስት ሰዎች መልእክት ነው ይህ። የምንጠብቀው ነገር ከሌላ ቦታ ይሆናል፣ አጠገባችን ግን አለ። አይድል የሆነ ነገር፣ የተያዘብን ነገር እሱን ሸጣ እንዳታተርፍ የሆነ ነገር ይይዘዋል። የጨለማው ኃይል ይይዘዋል። እንዳታባዛው ይይዘዋል። እንዳታፈራበት ፍርሃትን ያስገባባል። አባ አባ ብለን የምንጮህበት የልጅነት መንፈስ እንጂ የፍርሃት መንፈስ የለባችሁም እያለ እንዳንሰራ ግን እያወቅ ነው እሱ ራሱ በእኛ ውስጥ ይዘነው እንዳንሰራ የሆነ ነገር። ዛሬ በኢየሱስ ክርስቶስም ከጎን የተሰጣችሁን እዩት። የተሰጣችሁን ነገር ማየቱንላችሁ። ስለዚህ ከሞት የተነሳው ክርስቶስ እየሄደ እነሱ በሐዘን ተሞልተው ነበረ፣ ግራ ገብቷቸው ነበረ። 2.2 ነው የቀረው። የመጀመሪያው ምንድነው? የሰው ተስፋ፣ የእግዚአብሔር ያልሆነ ተስፋ ተነስቶላቸዋል። ሁለተኛው ምንድነው? ብስጭትና ንዴት ነው። ያሰብነው ኢየሱስ ጠፋብን፣ ይቤዠናል፣ ነፃ ያወጣናል፣ ከዚህ ከሮም አገዛዝ ያገላግለናል እያልነው ነው። እሱ የመጣው ከእናንተ አልፎ ለዓለም በሙሉ ነው። ዓለምና ሞላውን በእሱ ለመጠቅለል እያሰበ እናንተ የእስራኤል ብቻ ልታደርጉት የአይሁድ ብቻ ነው አይደለም። ምን ስለሆነ ሞት ነው። ከሞትም አልፎ እሱ ቀጥሏል እኮ ተነስቷል የለም እየተባሉ ግን የገባባቸው ሐሳብ ስላልተላቀቀ ሁሉ ጊዜ ተበሳጭተዋል። ብስጭት ውስጥ ሆነው ግን ሊያዩት አልቻሉም። አጠገባቸው ያለውን የትንሣኤውን ኃይል ወክ እያደረገ ከነሱ ጋር ሊያዩት አልቻሉም። የጌታ መንፈስ እንደዚህ ይላቸዋል፣ ግራ በተጋባችሁበት ጊዜ ከእናንተ ጋር አልነበርኩም ወይ ይላቸዋል። ግራ ገብቷችሁ እያለ ምን ላድርግ እያላችሁ ተጨንቃችሁ እያላችሁ እኔ ከእናንተ ጋር አልነበርኩም ወይ ይላቸዋል። ያ መንፈስ ዛሬም ይህንን ብስጭት ይገፋዋል በኢየሱስ ስም። ይህንን መናደድ አልተሳካልኝም አልሆነልኝም ዛሬ በኢየሱስ ስም ያነሳዋል። ዛሬ ተነሳ በኢየሱስ ስም። ጌታ ሆይ ይህን ሁሉ ጊዜ ጌታ ሆይ እንደዚህ ዩሲ የእነሱም ታሪክ እኮ እንደዛ ነበረ። ምናልባት
አንተ የምታስብበትና እሱ ያለመበት መንገድ አላይን አንድ ላይ መገናኘት ስላልቻለ ግን ያ ነገር ምን አልሆነም? አልተፈጸመም። የማይፈጸምበት ምክንያት ደግሞ በውስጥ ንዴት የሚሉት ነገር ሸፍኖሃል። ዛሬ ግን ተገፈፈ። ዛሬ ግን በኢየሱስ ስም ተገፈፈ። በመንፈስ ቅዱስ ኃይል ተገፈፈ። እንደ እግዚአብሔር አገልጋይ በሕይወታችሁ ላይ አውጃለሁ፣ ተገፈፈ። ዛሬ ነው ብስጭት ተገፈፈ፣ ንዴት ተገፈፈ፣ አይሳካልኝም ወይ ማለት ተገፈፈ። ተስፋን ከሱ ተስፋ ጋር ስታገናኝ ይሆናል። 27 ላይ እንሂድ። ሶስተኛው ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍ ሁሉ የተጻፈውን በምን የተጻፈውን ያለው በመጽሐፍ ሁሉ የተጻፈውን ቆይ እኔ እኮ ጌታ ኢየሱስ ነኝ ሞተ ትሉኛላችሁ እንዴ? ንኩኝ ዳስሱኝ እኮ አላላቸው። ምንድነ ቶማስ አብሯችሁ እየሄደ ያለው እኮ የይሁዳ አንበሳው ንጉሱ ነው አላለም። እነሆ በመጽሐፍት የተጻፈውን በሙሉ ነቢያቶች ሲናገሩ የነበሩትን በሙሉ ተረጎመላቸው። አካቱሲ ዛሬ በኢየሱስ ይተርጉምላችሁ። አሜን። ዛሬ ቃሉን ያብራላችሁ። አሜን። ልባችሁ ውስጥ የቃሉ ብርሃን ይግባላችሁ። አሜን። ተረጎመላቸው። ሶስተኛው ነጥብ ምንድነው? ቃሉ። እስኪ ቃሉን በሉ። ወደ ተስፋው ወደ እግዚአብሔር ተስፋ ለመመለስ ቃሉን መያዝ አለብን። ቃሉን መፈለግ አለብን። ቃሉ ላይ መደገፍ አለብን። ይህን ስናደርግ እሱ ከኛ ጋር ምን ማድረግ ይጀምራል? ፌሎሺፕ ማድረግ ይጀምራል። እሱ ከኛ ጋር ኮሚዩን ማድረግ ይጀምራል። እሱ ከኛ ጋር አብሮን ተቀላቅሎ ማድረግ ያለብንን ነገር እንድናርግ ወክ ማድረግ ይጀምራል። ቃሉን አራተኛና የመጨረሻው በቃ አሁን ገብቶናል ማለፍ የለብም አሉት። አሁን ማለፍ የለብም። አሁን ከኛ ጋር አብረህ መግባት አለብህ። አሁን በቃ ጌታ ሆይ፣ ልክ አንዳንዶቻችሁ ጌታ ሆይ ስንጸልይ መንፈስ ቅዱስ ይንካኝ እንደምትሉት ራሳቸውን ከፍተው አዘጋጁ። ና ከኛ ጋር ና ጌታ ሆይ። አብሯቸውም ገባና እንዲሁም ቁጭ አለ። እስካሁን ድረስ አላወቁትም። የእግዚአብሔር ሰው ታየኛለህ፣ እታየሃለሁ፣ ታቀኛለህ፣ እያየኝ ነው፣ ታቀኛለህ። እነዚህ ሰዎች አብረው ቁጭ ብለው ሊበሉ ተዘጋጅተው አላወቁትም። የመጨረሻውን ነገር ማድረግ ነበረበት። የመጨረሻው ነገር ምንድነው? እነዚህ ሰዎች አልገባቸው። አሁን ካስጨነቃቸው ከያዛቸው ነገር መላቀቅ ያለባቸው እነሆ የኔን ስጋ ሲበሉት ነው አለና እንጀራውን ቆርሶ ሲሰጣቸው አይናቸው በራ አለ። ክብር ለኢየሱስ ይሁን። አይናቸው በራ አለ። ክብር ለኢየሱስ ይሁን። ሕዝቤ ያቀኛል። አንዳንድ ነገሮች ላይ ግን አይናቸው አልበራም አለኝ። ፋይናንስ ላይ አይናቸው ያልበራ አለ። ትዳር ላይ አይናቸው ያልበራ አለ። ትምህርት ላይ አይናቸው ያልበራ አለ። አስተዳደር ላይ አይናቸው ያልበራ አለ። ያልተገለጠላቸው ነገር አለ። ተስፋ መገለጥን ካላገኘች ፍጻሜዋ ላይ አትገባም። ከመገለጥ ጋር ግን ከሬቨሌሽን ጋር ስትገናኝ ወደ ፍጻሜዋ የሚያስገባትን የትንሣኤን ኃይል መጠቀም ትችላለች። አንዳንዶቻችን ዊዝደም ያስፈልገናል። አንዳንዶቻችን ዕውቀት ያስፈልገናል። የሱን ሙላት ለመግለጥ የእግዚአብሔርን ሕያው ተስፋ አክቲቭ የሆነ ተስፋ፣ ንቁ የሆነ ተስፋ፣ የሞተ የደከመ ሳይሆን የሚሰራ ተስፋ፣ የሚንቀሳቀስ ተስፋ። እነሆ አንድ መኪና ቤንዚንን ተሞልቶ ከአንድ ቦታ ወደ አንድ ቦታ መሄድ እንደሚችል እኛንም እስከ ፍጻሜው ድረስ የሚያደርሰን ሐዋርያው ጳውሎስ የተናገረውን በሱ ሞት ምክንያት ሰማያዊ ርስታችን የማይሻግተውን፣ የማያረጀውን፣ የማይበላሸውን፣ የማይቀደደውን ሁሌም የሚጠብቀንን ሰማያዊ ርስታችንን ለማግኘት ይህንን ጉዞ ለመጓዝና ለመጨረስ ተስፋ ያስፈልገናል። ዛሬ በኢየሱስ ክርስቶስ ስም ተስፋ ዘነበባችሁ። የትንሣኤው ኃይል ዘነበባችሁ። የትንሣኤው ኃይል ዘነበባችሁ። የትንሣኤው ኃይል
ብዙ ነገሮች አሉ አሁን የጠቀስናቸው። ለአንድ ሰው በአንድ ቦታ ላይ፣ ለአንድ ሰው በመገለጥ ላይ፣ ለአንድ ሰው ካውንስል በማድረግ ላይ፣ ለሌላኛው ሰው ትንቢትን መናገር ላይ፣ በሌላኛው ደግሞ መተርጎምን ላይ፣ ለሌላኛው ደግሞ ማስረዳትን ላይ የሆነ ነገር ዛሬ ያዘንብላችኋል። መንፈስ ቅዱስ ያዘንብላችኋል። አይናቸው በራ፣ እሱም ከነሱ ተሰወረ። እሱም ከነሱ ተሰወረ። እስካሁን ድረስ አመጣቸው፣ ደረሱ፣ ሊወስዱት አሉ። እስከሚወስዱም ተቀመጡ። መጣል ያለበትን ጣለባቸው። ተስፋ መሞት እንዳለባት የነሱ ተስፋ ጣለ፣ ገደለ። አመጣቸው፣ ቃሉን ነገራቸው፣ ተዘጋጁ። መጨረሻ ላይ ግን እነሆ ስለ እናንተ ስለ የተቆረስኩት እኔ ነኝ ብሎ ቆርሶ ሰጣቸው። ሲበሉም አይናቸው በራ። ዛሬ የአንድ ሰው አይን ይበራል በኢየሱስም። ዛሬ የአንድ ሰው አይን ይበራል። ተስፋ በቆረጥክበት ነገር ላይ በሽታ ከሆነ ዛሬ በሽታ ለቆ ይሄዳል። ተስፋ የቆረጥክበት እኔ ላደርገው አልችልም፣ እኔ ልሰራው አልችልም ያላችሁበትን ነገር ዛሬ እናንተ ስለማትችሉ ሳይሆን እኔ ሞትን ድል አድርጌ ስለተነሳው ትችላላችሁ እያላችሁ ነው። ታረጋላችሁ እያላችሁ ነው። ማካቶስ ቆረሰው፣ ሰጣቸው፣ አይናቸውም በራ። ያስቸገራችሁ ፋይናንስ ከሆነ አይናችሁ ይበራል። ያስቸገራችሁ ጤንነት ከሆነ አይናችሁ በዛ ነገር ይበራል። ያስቸገራችሁ ሰላምን ማጣት ከሆነ በዛ ነገር ላይ አይናችሁ ይበራል። በራ አይናቸው። ወደ እግዚአብሔር ተስፋ አስገባችሁ። ያንንም ቆርሰው ከበሉ በኋላ አይናቸውም ከበራ በኋላ ወዲያውኑ ነው የሚለው፣ ወዲያውኑ በዛን ሰዓት ወዴት ተመለሱ? ወደ ኢየሩሳሌም። በዛኑ ሰዓት ወዴት? ወደ ቦታቸው። በዛኑ ሰዓት ወዴት? ወደ ክብር ቦታ። በዛኑ ሰዓት ወዴት? ወደ እሳት ቦታ። በዛኑ ሰዓት ወዴት? ወደ ጸሎት ቦታ። ያንን ከበሉ በኋላ ተመለሱ እንደሚል ዛሬ በናዝሬቱ በኢየሱስ አውጃለሁ። ይህንን ወስዳችሁ ወደ ክብር ቦታ ትገባላችሁ። ስጋና ደሙን ወስዳችሁ የጸሎት ጉልበታችሁ ይታደሳል። የጸሎት ኃይላችሁ ይታደሳል። ቪዥን ማይታይ ከሆነ ዛሬ ክልል ማየት ትጀምራለህ። ክብር ለኢየሱስ ይሁን። ኢየሱስ ጌታ